ጤና ይስጥልን ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። የሰዓቱ ዜናዎች ይዘን ቀርበናል። አበበ ሙሉ ነኝ። አብራችሁን ቆዩ። በአዲስ አበባ ከተማ አስተዳደር የሚስተዋሉ የመልካም አስተዳደር ችግሮችን ከነዋሪው ጋር በመተባበር ለመፍታት መዘጋጀቱን የከተማዋ አስተዳደር ገለጸ። የከተማዋ የነዋሪዎች ፎረም አባላትም ከተማ አስተዳደሩ ሊፈታቸው ይገባል ያሏቸውን ችግሮች ከምክትል ከንቲባ አባተ ስጦታው ጋር ባደረጉት ውይይት ላይ አንስተዋል። ጀሚል ኑረዲን በአዲስ አበባ ከተማ አስተዳደር የነዋሪዎች ፎረም 5ኛ ዓመት የምስረታ በዓልና የዓመቱ መደበኛ ጉባኤ ተሳታፊዎች በፎረሙ የዕቅድ አፈጻጸም ሪፖርት የቀጣይ ዕቅድና በነዋሪዎች በሚነሱ የመልካም አስተዳደር ጥያቄዎች ላይ ውይይታቸውን አካሂደዋል። ፎረሙ ከህብረተሰቡ የሚነሱ የመልካም አስተዳደር ቅሬታዎች መፍትሄ እንዲያገኙ የበኩሉን እየተወጣ መሆኑንም ነው አባላቱ የሚናገሩት። የፎረሙ አባላት በከተማዋ የብልሹ አሰራር መገለጫና የመልካም አስተዳደር ችግሮች ናቸው ያሏቸውን ጉዳዮች በውይይታቸው ላይ አንስተዋል። ቀደም ሲል ተደራጅተውና ተሰባስበው ሼዱን ሰርተው ራሳቸው ሲጠቀሙ የነበሩት የንግድ ክህሎታቸው አነስተኛ በመሆኑ ዛሬ በርካታ ከበስቆች ተዘግተው ቁጭ ብለው ሰነድ አልባ ቤቶች አሉ። መግቢያ መውጫ የላቸውም። እነዛ ሰዎች መግቢያ መውጫ እንዲያገኙ በዚህ ዓመት የመልካም አስተዳደር ችግሮች ላይ ርብርብ ማድረግ የመንግስት የትኩረት አቅጣጫ መሆኑን ያመለከቱት የከተማዋ ምክትል ከንቲባ አቶ አባተ ስጦታው የተጠቀሱትን ችግሮች ለመፍታት ህብረተሰቡን ያሳተፈ ስራ እየተሰራ ነው ብለዋል። ሱቆች ሲቋቋሙ ዜጎች ሰርተው ጥረው ግረው ለባቸውን አንጠፍጥፈው ራሳቸውን እንዲጠቅሙ ለሀገራቸውን ኮንትሪቢዩት እንዲያደርጉ ነው። ሜይንሊ ራሳቸውን እንዲጠቅሙ ነው የተሰጠው። ግን ለሁለት ለሶስተኛ ሽጠው ኪራይ የሚሰበስቡ አሉ። ኪራይ እንዲሰበስቡ ደግሞ አንፈቅድም። ከንጉሱ ጊዜ ጀምሮ ለመቶ ዓመታት እልባት ያላገኙ ከ50 ሺህ በላይ ሰነድ አልባ ይዞታዎችን እስከ 1988 ዓመተ ምህረት ድረስ ያሉትን ግንባታዎች በተለየ ርብርብ ሰርተን ወደ ከ45 ሺህ በላይ ለሚሆኑት ካርታቸውን አድለን ያልወሰዱ አሉ። ሰሞኑን በሚዲያ እየሰማችሁ ነው። ቀርባችሁ ሰዱ እየተባለ ነው። ተሰርተው ካርታቸው ተዘጋጅቶ የተቀመጣል። ለቅርቡም የከተማ አስተዳደሩ በረጅም በመካከለኛና በአጭር ጊዜ ውስጥ የሚፈቱ ችግሮችን ለይቶ ወደ ስራ መግባቱንም ነው ምክትል ከንቲባው የጠቆሙት። የምስረታ በዓልና አንደኛ ዓመት ጉባኤ በሰላም አደረሳችሁ በየወሩ የተቆጠረ ችግር ያለባቸው ዘርፎችን ለይተን በየወሩ ኩዊንስ በሚል በፈጣን ምላሽ አምጪ ዕቅድ ለይተን የየወሯን ዕቅድ ለይተን ተንቀሳቅሰናል። በአጭር ጊዜ የሚፈቱ በመካከለኛ ጊዜ የሚፈቱ ረጅም ጊዜ የሚጠይቁ ብለን በዝርዝር ህብረተሰቡ በየደረጃው የሚያነሳቸው ቅሬታዎች ልቅም አድርገን በ3 ደረጃ ፈርጀን ዕቅድ አዘጋጅተን ወደ ዘመቻ ጀምረናል። ሚያዝያ 16 እና 13 የሚካሄደው ምርጫ ሰላማዊ ነፃና ዴሞክራሲያዊ ለማድረግ አስተዳደሩ ትኩረት ሰጥቶ እንደሚንቀሳቀስም አቶ አባተ ተናግረዋል። የፎረሙ አባላትና የጉባኤው ተሳታፊዎችም በከተማ አስተዳደሩ የቀረቡ የልማትና የመልካም አስተዳደር ስራዎችም ሆነ ምርጫው በህዝቡ የላቀ ተሳትፎ እንዲካሄድ የበኩላቸውን እንደሚወጡ አረጋግጠዋል። ህብረተሰቡ የመልካም አስተዳደር ተጠቃሚ እንዲሁም ይህ የነዋሪው ፎረም የከፍተኛ እንቅስቃሴ የሚያደርግበት አንዱ ቁልፍ ሚናው ነው። ወረዳ አመራሮች ከፎረም ጋር እጅና ጓንት ሆነው ሰርተው የተጀመረውን የመልካም አስተዳደር ግንባታችንን አብረን ተባብረን የምናስኬድበትን ሁኔታ እንፈጥራለን ብዬ አስባለሁ። የፎረሙ አባላት ህዝቡ የጣለባቸውን ኃላፊነት በሚገባ እንዲወጡ በየደረጃው ያሉ አመራሮች ድጋፍ እንዲያደርጉላቸውም ጠይቀዋል። አቶ አባተም የከተማ አስተዳደሩ የፎረሙን ስራ ለማገዝ ይሰራል ነው ያሉት። በአንዳንድ የፎረሙ አባላት ዘንድ የሚነሱ ችግሮችንም እንዲታረሙ በማሳሰብ በመጪው ሚያዝያ ለሚካሄደው የአካባቢ ምርጫ ዝግጅቶች መጠናቀቃቸውን በብሔራዊ ምርጫ ቦርድ የድሬዳዋ ቅርንጫፍ ጽሕፈት ቤት አስታወቀ። የቅርንጫፍ ጽሕፈት ቤቱ ኃላፊ ወይዘሮ ጊኒ ረሺድ እንደተናገሩት ከብሔራዊ ምርጫ ቦርድ ለምርጫ አስፈላጊ የሆኑ ቁሳቁስና ሰነዶች በወቅቱ ደርሰው ለየምርጫ ጣቢያው ተከፋፍሏል። በአስተዳደሩ በሚገኙ ሁሉም ቀበሌዎች የምርጫ አስፈጻሚዎች ምልመላና ስልጠና መጠናቀቁንም ተናግሯል። ስልጠናውን የተከታተሉት የየምርጫ ጣቢያ አስፈጻሚዎች ምርጫውን ዲሞክራሲያዊና ፍትሃዊ በሆነ መንገድ ለማከናወን ስልጠናው እንደሚያግዛቸው መናገራቸውን የድሬዳዋ አስተዳደር የመንግስት ኮሚኒኬሽን ጉዳዮች ያደረሰን ዘገባ ያስረዳል። የቅርስ ጥበቃ ስራ ከሀገሪቱ ልማት ጎን ለጎን ትኩረት ሊሰጠው እንደሚገባ የአርኪኦሎጂና የፓሊዮንቶሎጂ ማህበር ኢትዮጵያ አስታወቀ። ማህበሩ 5ኛ ዓመታዊ ጠቅላላ ጉባኤውን አካሂዷል። የማህበሩ ፕሬዝዳንት አቶ ተክሌ ሀጎስ በሀገሪቱ እየተካሄደ ያለው ፈጣን የልማት ስራ ከቅርሶች ጥበቃ ጋር ተጣጥሞ ሊቀጥል እንደሚገባው አሳስበዋል።
በተወካዮች ምክር ቤት የባህል ቱሪዝምና መገናኛ ብዙሃን ቋሚ ኮሚቴ ሰብሳቢ ወይዘሮ ፈቲያ የሱፍ በበኩላቸው የማህበሩ መቋቋም ቅርስን ለመጠበቅ በሚደረገው ጥረት አዎንታዊ ሚና ሊኖረው እንደሚችል ገልጸዋል። በዘርፉ የሚታየውን የሰለጠነ የሰው ኃይል እጥረት መፍታትና ቅርሶችን ከልማት ጋር አጣጥሞ ሕልውናቸውን ማስጠበቅ በሚቻልበት ሁኔታ ላይ ያተኮረ ጥናታዊ ጽሑፍም ቀርቧል። በጥናታዊ ጽሑፉም በመቀሌ በአክሱምና በአዲስ አበባ ዩኒቨርሲቲ የተጀመረው የአርኪኦሎጂ ትምህርት በሌሎችም ዩኒቨርሲቲዎች ተጠናክሮ ሊቀጥል እንደሚገባ ተመልክቷል። ሪፖርተራችን ፍቃዱ ፈንቴ እንደዘገበው በቤኒሻንጉል ጉሙዝ ክልል ጣና በለስ የሴቶች ትምህርት ቤት ተማሪዎች የመማሪያ ቁሳቁስና የመኖሪያ ቤት ችግር እንደገጠማቸው ገለጹ። የተወካዮች ምክር ቤት የሴቶች ህጻናትና ወጣቶች ጉዳይ ቋሚ ኮሚቴ አባላት አዳሪ ትምህርት ቤቱ የውስጥ ገቢውን በማሳደግ ተማሪዎቹ አሉብን ያሏቸውን ችግሮች በፍጥነት እንዲፈታ አሳስበዋል። ሙሉ ብርሃን ሻማ ጣና በለስ የሴቶች አዳሪ ትምህርት ቤት በቤኒሻንጉል ጉሙዝ ክልል ባለፉት ዓመታት የመማር ዕድል ያላገኙ የማኦ፣ ኮሞ፣ ጉሙዝ፣ በርታና ሽናሻ ሴት ተማሪዎችን የትምህርት ተሳትፎ ለማሳደግና ሴት አመራርን የማፍራት ዓላማ ይዞ በ1996 ዓ.ም ስራ ጀመረ። በህዝብ ተወካዮች ምክር ቤት የሴቶች ህጻናትና ወጣቶች ጉዳይ ቋሚ ኮሚቴም በ2004 ዓ.ም በአዳሪ ትምህርት ቤቱ ባደረገው ምልከታ ትምህርት ቤቱ ሴቶችን ከማብቃት አኳያ ያሉበትን ድክመት እንዲፈታ አስተያየት ሰጥቷል። ይህን መሰረት አድርጎ ታዲያ ቋሚ ኮሚቴው አሁንም ከተለያዩ አካላት ጋር ባደረገው ውይይትም የማደሪያ ክፍሎች ምቹ አለመሆናቸውንና ሌሎች አሉ ያሏቸውን ችግሮች ተማሪዎች አንስተዋል። የፕላዝማ እጥረት እንደገና ደግሞ ፕላዝማ ብቻ አይደለም፣ የኮምፒውተር ትምህርት አለ፣ የላብራቶሪ ትምህርት አለ። እኛ ከሁሎቹ እድለኛ አይደለም። በሩ ቁልፍ ቢኖረው ቆልፈን ቤት ውስጥ ሆነን እናጠና ነበረ። ግን ቁልፍ የሆነብን ነገር በቃ አንድ አጉዘግተን ለማጥናት አይመቸንም። ቅራሹንም ውጭ ላይ የሚያንኮሻክሽ ነገር አንድ ከሰማን እንፈራለን፣ በዛው እንተኛለን። እንደገና አብዛኛው ብዙ አሁን አንዳንድ ቀን በውሃ ጥም እናድርቀናለን። የትምህርት ቤቱ እርሰ መምህር እንዳሉት ደግሞ የትምህርት አሰጣጡን በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ የታገዘ ለማድረግ ከተለያዩ ድርጅቶች በተገኘ ድጋፍ ስራውን ማስጀመር ተችሏል። ሆኖም በዘርፉ ባለው የመምህራን እጥረት ስራውን ሙሉ ለሙሉ ለመተግበር አለመቻሉን ገልጸዋል። እንደ ዳይሬክተሩ ገለጻ አዳሪ ትምህርት ቤቱ ወላጆቻቸውን ያጡ የተሻለ የትምህርት ውጤትና በተቋሙ ገብቶ የመማር ፍላጎት ያላቸውን ያላገቡ ሴት ተማሪዎችን ከክልሉ 20 ወረዳዎች ተቀብሎ የሚያስተምርበት መስፈርት አውጥቷል። ሆኖም አንዳንድ ወረዳዎች ግን መስፈርቱን የማያሟሉ ተማሪዎችን በመላክ ለመማር ማስተማር ሂደቱ እንቅፋት መሆናቸውን ተናግረዋል። የቤኒሻንጉል ክልል ምክትል ርዕሰ መስተዳድር አምባሳደር ምስጋናው አድማሱ በበኩላቸው የማደሪያ ህንጻው ባለፉት ዓመታት በክልሉ በነበሩ አመራሮች ጋር በተያያዘ ጉዳይ በህግ ስር ቢሆንም ክልሉ የማደሪያ ክፍሎች ሴት ተማሪዎችን የሚመጥን ለማድረግ ጊዜያዊ የማስተካከያ እርምጃ ይወስዳል ብለዋል። ካምና ዘንድሮ የተወሰነ ተቋሙ በራሱ ጊዜ የሚያደርጓቸው መስተካከያዎች አሉ። ይሄ ተቋም ደግሞ በዋናነት የሚመራ ተቋም አለ። ስለዚህ በእነሱ በኩልም የሚደረጉ ጥረቶች አሉ። የክልሉ መንግስት በየአመቱ ይሄ ችግር ለመፍታት ጥረት እየተደረገ አሁን ለምሳሌ ዘንድሮ ከሌላ ጊዜ የተሻለ በጀት መድበናል ለሁለቱም ተቋም። በትምህርት ቤቱ ጉብኝት ያደረገው በህዝብ ተወካዮች ምክር ቤት የሴቶች ህጻናትና ወጣቶች ጉዳይ ቋሚ ኮሚቴም ሴቶች ካሉባቸው ማህበራዊና ኢኮኖሚያዊ ችግሮች ተላቀው የራሳቸውን ዓላማ እንዲያሳኩ ትምህርት ቤቱ በበኩሉ የራሱን ገቢ የሚያገኝበትን መንገድ ማመቻቸት እንዳለበት አሳስበዋል።